አንድ አምላክ በሚሆን በአብ በወልድ በመንፈስ ቅዱስ ስም ዳር 11 በዚች ዕለት አምላክን ለወለደች ለእመቤታችን ቅድስት ድንግል ማርያም እናቷ የሆነች የተመሰገነች የቅድስት ሐና የዕረፍቷ መታሰቢያ በዓል ነው። ሐና ማለት በዕብራይስጥ የእግዚአብሔር ስጦታ እንደማለት ነው። ሐና፣ ዮሐና፣ አናንያ የሚሉ የዕብራይስጥ ስሞች ትርጉማቸው ተወራራሽ ነው። የዚችን ቅድስት እናት ክብሯን መናገር የሚችል የለም። እርሷ ሰማይና ምድርን ለፈጠረ ለእግዚአብሔር ወልድ በሥጋ አያቱ ተብላለችና አንድም ለሰማይና ለምድር ንግሥት ለድንግል ማርያም ወላጅ እናቷ ናትና ከዓለም ሴቶች ሁሉ የቅድስት ሐና ማኅፀን እንደምን ይከብር! በፍጥረት ታሪክ ለመጀመሪያ ጊዜ ጥንተ አብሶ መተላለፍ የቀረው በማኅፀነ ሐና ውስጥ ነውና ለዚህ አንክሮ ይገባል። ይስሐቅን የተሸከመ የሳራ ማኅፀን ብሩክ ከተባለ የቅድስት ሐናማ እንደምን አይበልጥ! እንደምን ሳይባል ከፍጥረታት ሁሉ እግዚአብሔር ድንግል ማርያምን እንደመረጠ ሁሉ ቅድስት ሐናንም ለአያትነት መርጧታል። ቅድስት ሐና ትውልዷ ነገዷ ከላይ ከቅዱስ አብርሃም ከታች ደግሞ ከነገደ ካህናት ነው። ይህስ እንደምን ነው ቢሉ አብርሃም ይስሐቅን ወለደ፣ ይስሐቅ ያዕቆብን ወለደ፣ ያዕቆብ ደግሞ ሌዊንና 11ዱን ወንድሞቹን ይወልዳል። ሌዊ ቀዓትን፣ ቀዓት እንበረምን፣ እንበረም አሮን ካህኑን ይወልዳል። ቅዱስ አሮን አልዓዛርን፣ አልዓዛር ፊንሐስን እያለ ትውልዱ እስከ ቴክታና በጥሪቃ ይወርዳል። ቴክታና በጥሪቃም ልጅ በማጣት ኑረው የእንቦሳዎች የፀሐይና የጨረቃ ምስጢር ተመልክተው ሄኤሜንን ወለዱ። ሄኤሜን ዴርዴን፣ ዴርዴ ቶናህን፣ ቶናህ ሲካርን፣ ሲካርም ሄርሜላን ይወልዳሉ። ሄርሜላም ከክርስቶስ ልደት 90 ዓመታት በፊት ማጣት የሚባል ደግ ሰው ከካህናት ወገን አግብታ በሥርዓተ ኦሪት ትኖር ነበር። እግዚአብሔር ለዚህ ደግ ሴት የተባረኩ 3 ሴቶች ልጆችን ሰጣት። የመጀመሪያዋን ማርያም አለቻት። ይህችውም የአረጋዊ ዮሴፍ ሚስትና የቅድስት ሰሎሜ ብሩክት እናት ናት። ሁለተኛዋን ሶፊያ አለቻት። እሷም ቅድስት ኤልሳቤጥን የመጥምቀ መለኮት ቅዱስ ዮሐንስ እናት ወልዳለች። በመጨረሻ የወለዷት ግን ሐና አሏት። ይህችውም የፈጣሪ የሥጋ አያቱ የድንግል ማርያም እናቷ ትሆን ዘንድ የተመረጠችውና ስም አጠራሯ የከበረው ዛሬ የምናከብራት እናት ናት። የዚችን ቅድስት ገድሏንና ትሩፋቷን እንዳንዘረዝር አላወቅነውም እንደማለት ነው። አበው እንዲህ ያሉት ክብሯን መግለጹን አልጠግብ በማለት ነው። እኛም በመጠናችን የብፅዕት ሐናን ሕይወት በአጭሩ ቀጥለን እንመለከታለን። ብፅዕት ሐና ወላጆቿ ማጣትና ሄርሜላ ከካህናት ወገን በመሆናቸው ልጆቻቸውም በጥንቃቄ በሥርዓተ ኦሪት እያሳደጉ ይኖሩ ነበር። ቅድስት ሐናም ለአቅመ ሔዋን እስክትደርስ በሕጉ በሥርዓቱ አሳድገዋታል። በወቅቱ በፈቃደ እግዚአብሔር ትውልዱ ከነገደ ይሁዳ የሚሆን አንድ ደግ ሰው አጩላት። ይህ ሰውም ኢያቄም ይባላል። አንዳንዴም ሳዶቅ ወይም ቢናኪር እየተባለ ይጠራል። ቅዱስ ኢያቄም ማለት
ክፉ ከአንደበቱ የማይወጣው ምጽዋትን የሚወድ አምላክ እስራኤልን በንጹህ ልቡ የሚያመልክ ሰው ነበረ። እንደ ኦሪቱ ትእዛዛት ሁለቱ ኢያቄምና ሐና ከተጋቡ በኋላ ቶሎ መውለድ አልቻሉ። ይህ ደግሞ የወቅቱ ከባድ ፈተና ነበር። በዘመድ የከበሩ በጠባያቸው የተመሰገኑ መልካምንም የሚሰሩ ሰዎች ልጅ ስለሌላቸው ብቻ ጧነ በረከት እየተባሉ በቤተ እግዚአብሔር ይገፉ፣ በአደባባይ የሚነቀፉ ነበር። ምክንያቱ ደግሞ በብሉይ ኪዳን ልጅ አለመውለድ እንደ ኃጢአተኛ ያስቆጥር ስለነበር ነው። ነገር ግን የወቅቱ ሊቀ ካህናት ቅዱስ ዘካርያስ የመጥምቀ መለኮት ቅዱስ ዮሐንስ አባት እንደነሱ ልጅ ያጣ በመሆኑ አብረው ይጽናኑ ነበር። የሆነው ሆኖ እኒህ ብሩካን ሰዎች አምላከ እስራኤልን ከመለመንና ከማመስገን በቀር ሌላ ትርፍ አልነበረባቸው። ምንም የሞላቸውና የደላቸው ባይሆኑ ደሃን ሳያጎርሱ አይበሉም ነበር። ቅድስት ሐናን ግን ቢወልዷት እንጂ አትወልድ እያሉ ጎረቤቶቿ ይሳለቁባት ነበር። ከማልቀስ በቀር ደግሞ መልስም አልነበራትም። አንድ ቀን ግን ርግቦች ከልጆቻቸው ጋር ሲጫወቱ ተመልክታ ፈጣሪ ሆይ የእንስሳትን ማህፀን የምትከፍት እጽዋትንም ከባህሪያቸው እንዲያፈሩ የምታደርግ እውነትም ሐናን ድንጋይ አድርገ ፈጥራታል ስትል አለቀሰች። ቅዱስ ኢያቄምም ወደ ተራራ ወጥቶ ለ40 ቀናት አለቀሰ፣ ተማለለ። ይህ ሲሆን ሁለቱም አርጅተው ነበር። ሐምሌ 30 ቀን ግን ነጭ ርግብ 7ቱን ሰማያት ሰንጥቃ በማኅፀነ ሐና ስታድራዩ ደስ ብሏቸው ለ7 ቀናት ሱባኤ ይዘው ቅድስት ሐና እመቤታችንን ነሐሴ 7 ቀን ጸነሰቻት። ይህም ለእነርሱ ለወገኖቻቸውም ታላቅ ደስታ ሆነ። ብፅዕት ሐና ግን ፈጣሪዋን ታከብረው ዘንድ በጎነትንና ንጽህናን አበዛች። ጸንሳ ሳለም ዕውራንን አበራች፣ ድውያንን ፈወሰች። የጦሊቅ ልጅ በሞተ ጊዜ እያለቀሰች ስትዞረው ጥላዋ ቢያርፍበት አፈፍ ብሎ ተነስቶ ሰላም ለኪ እሙ ለፀየ ጽድቅ ብሎ ድንግል ማርያምን ሰላም ለኪ እሙ ለፀየ ጽድቅ ብሎ ድንግል ማርያምን አመሰገነ። በመቀጠልም ቅድስት ሐናንም አመስግኗታል። ትርጉሙም ድንግልን የፀየ ጽድቅ እናቱ ሐናን ሰማይና ምድርን ለፈጠረ አያቱ ማለቱ ነው። ይህንን ያዩ አይሁድ ቅድስት ሐናን ሊገድሉ ብዙ ጊዜ ሞክረዋል። ነገር ግን መልአከ ሰላም ቅዱስ ገብርኤል አልፈቀደላቸውም ነበርና ግንቦት 1 ቀን የሰማይና የምድር ንግሥትን ሊባኖስ ተራራ ላይ ወልዳ ሽሙጥን ከሁላችን ማራቀች። ስሟን ማርያም የአምላክ ስጦታ ብለው ሰይመው ለ3 ዓመታት ያህል አሳደጓት። በ3 ዓመታት ውስጥም ቅድስት ሐና ድንግል ማርያምን ከክንዷ ወርዳት አታውቅም ነበር።
አንድ ጊዜ መላእክት ወስደውባት ፍጹም አለቀሰች። እግዚአብሔር የዓለም ውዱን ስጦታ እመብርሃንን ሰጣቸው። እነርሱም ይችን ውድ ስጦታ ሳይሰስቱ ለፈጣሪ መለሱለት። ቅድስት ሐና ድንግል ወደ ቤተ መቅደስ ከገባች በኋላ የእናትነት ፍቅሯ እያገበራት ለ5 ዓመታት እየተመላለሰች ትጎበኛት ትስማት ነበር። እመቤታችን 8 ዓመት በሞላት ጊዜ ግን እግዚአብሔር ጥሪ ወደ ቅድስት ሐና ደረሰ። ከክርስቶስ ልደት 8 ዓመታት አስቀድማ ብፅዕት እናት ሐና በዚች ቀን አረፈች። ትንሽ ቆይቶም ባለቤቷ ቅዱስ ኢያቄም ተከተላት። እኛም ልጆቿ ብፅዕት ሐና ብፁዓን ይገባሻል እያልን እናመስግናት። አምላከ ብፅዕት ሐና በምልጃዋ ከዘላለም እሳት ያድነን፣ ጸጋ በረከቷንም ይክፈለን ለዘላለሙ በእውነት አሜን።